አካውንቴ ላይ አለ ብላ የምታስበው ከ9 ሚሊዮን ብር በላይ ለእናቷ በእናቷ ስም ነው የላከችው። ባለፈው ከአንድ ወር በፊት ነው የመጣችው። 9 ዓመት አረብ ሀገር አለ። ከ13 እስከ 14 ዓመት ነው የኖረችው። 9 ሚሊዮን ብር አለኝ ብላ ነው የምታስበው አካውንቷ ላይ። ሶል በእናቷ አካውንት ነው የምትልከው። ስትመጣ አካውንቷ ላይ የተገኘው 300 ብር ነው። 300 ሺህ ብር ልትል 300 ብር 300 የኢትዮጵያ ብር። ፌንት አድርጋ ወድቃ አይምሯ ታማሁን በቁርአን እየተቀራላት ነው። ሙስሊም ስለሆነች ከአይምሯ ውጭ ሆናለች። ምንድን ነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲያወጡ ሲከሰር የልጅቷን ድካም ገደል ከትተው አሁን ከብሯም ከጤናዋም ሳትሆን አይምሯ ታውቆ እንትን ላይ ነው ያለችው። እያሳከምናት ነው። ሌላ ሴም ቲንግ አንድ ወንድሟ ምን አደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላ። ብሩ ለራሱ ይዞ ገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል። አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር ሰርቼ እለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። ልዩ ለካ እየሞላ ነው የሚልክላት። እንግዲህ አሁን ይህንን ከወንድም ከእናት ከቤተሰብ ሆነ ስትባይ ምንድን ነው የሚሰማሽ? ለማን ነው የምትኖሪው? በለፋች በደከመች 10 ዓመት እኮ ለሴት ልጅ ቀላል አይደለም እኮ። እንደ ሻማ ቀልጣ መውለድ የማይችሉ እኮ እህቶች አሉ። አግብተው መኖር እኮ የማይችሉ ልጆች አሉ። እሱ እንደዛ በፍቅር ውስጥም ደግሞ በቃ ሰርተው ጥርሳቸውን ነክሰው በቃ አብሽሯ እንዳመት ሰርተሽ ናይና አብረን እንለወጣለን የሚለው ሰው በእሷ ብር እዚህ ሌላ ትዳር መስርቶ ስትመጣ ስንት ታሪክ የምንሰማቸው ሂደቶች አሉ። በዚህ ጉዳይ ይህን ያህልም ኢነርጂ ኖሮ ልናገርም ባልችልም እየሰማን ነው ያለ ነው። ኤርፖርት ውስጥ አቅላቸውን እስኪስቱ ድረስ ቤተሰብ መጥቶ አይቀበላቸውም። ሁላ ቤተሰብ ገንዘብ ብላ ስለምጠይቅ ብለው መጥቶ ላይ አይቀበሏትም። በዚህ ጉዳይ በጣም ብዙ ጊዜ በየቪዲዮዎች መሀል የማስገባላችሁ እንድትነቁና በተለይ በአረቡ ሀገር የምትኖሩ እህቶቻችንም ስለሆናችሁ ከቻላችሁ ገንዘባችሁን በራሳችሁ አካውንት አስቀምጡ። ሁሌም እንድትነቁ ነው ይዤላችሁ የማይችሉ ልጆች አሉ። እሱ እንደዛ በፍቅር ውስጥም ደግሞ በቃ ሰርተው ጥርሳቸውን ነክሰው በቃ አብሽሯ እንዳመት ሰርተሽ ናይና አብረን እንለወጣለን የሚለው ሰው በእሷ ብር እዚህ ሌላ ትዳር መስርቶ ስትመጣ ስንት ታሪክ የምንሰማቸው ሂደቶች አሉ። በዚህ ጉዳይ ይህን ያህልም ኢነርጂ ኖሮ ልናገርም ባልችልም እየሰማን ነው ያለ ነው። ኤርፖርት ውስጥ አቅላቸውን እስኪስቱ ድረስ ቤተሰብ መጥቶ አይቀበላቸውም። ሁላ ቤተሰብ ገንዘብ ብላ ስለምጠይቅ ብለው መጥቶ ላይ አይቀበሏትም። ብር ሲላክላት ቁርአን እየተቀራላት ነው። ሙስሊም ስለሆነች ከአይምሯ ውጭ ሆናለች። ምንድን ነው እንዴት አደርጋላችሁ ተብለው ቤተሰብ ሲጠይቁ ምን እንዳሉ ታውቂያለሽ? ወንድምየው እናትየዋን ነፍሰ ስጋዋን እያወጣ ብሩ ከሚቀመጥ እኛ ስራ እንስራበት እያለ ሲከሰር የልጅቷን ድካም ገደል ከትተው አሁን ከብሯ ከጤናዋም ሳትሆን አይምሯ ታውቆ እንትን ላይ ነው ያለችው። እያሳከምናት ነው። ሌላ ሴም ቲንግ አንድ ወንድሟ ምን አደረገ መሰለሽ? ብር ሲላክላት ስትልክ ቡኩ አለ አይደል? የባንክ ቡኩ ራሱ ነው የሚሞላ። ብሩ ለራሱ ይዞ ገቢ የሆነ ቦታ ላይ 10,000 15,000 እያለ ይልክላታል። አሁን አስገብቼልሽ መጣው እያለ ቡኩን ይልክላታል። ሀገር ሰላም ነው ብላ በቃ ሀገር ሰርቼ እለወጣለሁ ብላ ስትመጣ ቡኩ ላይ የተጻፈው ቁጥር ሌላ ነው፣ ባንኩ ላይ ያለው ብር ሌላ ነው። እሺ እዚህ ጋ እኔም ማስተያየት የምሰጠው ነገር አለኝ። እዚህ ጋ ማለት ነው እንደሰማችሁት ቪዲዮን አስተያየት የምሰጥበት ምክንያት እኔ አሁን ሳውዲ አረቢያ ላይ የመጣሁት መለስ ዜና ሳይሞት በፊት ነው። በዛን ጊዜ ማለት ነው 14 ዓመት በዛን ጊዜ የሚከፈለው ደሞዝ 500 ነው። ለኢትዮጵያኖች 500 አልኩ ቅርታ 700 ነው። በ700 ነው መንግስት የተነጋገረው ማለት ነው። በ700 በዛ ላይ አዋላ ባንክ የለም። በእንትን ነው የሚላከው በባንክ ሲላክ 7,000 አይሆንም። 7,000
9 ሚሊየን በምንም ታምር አይሞላም። እኔ እንኳን ይሄው እስካሁን ድረስ አይደለም 9 ሚሊየን 2 ሚሊየን የለኝም። ይሄንን እስካሁን ድረስ ኢትዮጵያ እየሰራ ነው። ግፋ ቢል 1 ሚሊየን እንኳን አይሆንም እንትኗ ማለት ነው። በዚህ ጋር አስተያየት የምሰጥበት በዚህ ቪዲዮ ላይ የፈለገ ነገር ቢሆን ከ1 ሚሊየን አይሆንም። 9 ሚሊየን ማለት እኮ ቀልድ አይደለም። የፈለገ ማን ነው 9 ሚሊየን አረብ ሀገር የሚሰራው? በአመት እኮ አስቡት። በአመት 1000 ስንት ምንዛሬ ስንት እንደሆነ ማለት ነው። በአመት እንኳን በአመት እንደው በአሁኑ ራሱ በአመት 500 ሺህ አይሰራም። በአሁኑ ጊዜ ራሱ ማለት ነው። እንኳን በበፊቱ ጊዜ እኔ በአመት 300 ሺህ ራሱ ያልሰራሁበት ጊዜ አለ በአመት ውስጥ። ስለዚህ እዚህ ጋር 9 ሚሊየን ምናምን በእርግጥ ያው ቤተሰብ ያጠፋል፣ ቤተሰብ እንትን ይላል። ግን 9 ሚሊየን ቤተሰብ 9 ሚሊየን አጠፉብኝ ምናምን፣ ይሄ እዚህ ላይ ስህተት ነው። የፈለገ ደሞዝ አረብ ሀገር በዚህ እንትን ማንም የሚከፍል የለም፣ በበፊቱ ማለት ነው። በዋዋላ ባንክ ራሱ አሁን የጨመረው ይሄው ከ2 አመት እና ከ3 አመት በኋላ በፊት በዋላ ራሱ 800 1800 ነበር የሚሄደው። 10,000 12,000 13,000 14,000 እያለ ነው ሲላክ የነበረው ማለት ነው። የአንድ ወር ደሞዝ እንደዛ ነበር ሲላክ የነበረው። አሁን ነው አረብ ሀገር የአንድ ወር ደሞዝ 30,000 40,000 ክፍያ የመጣው 40,000 30,000 ክፍያ የመጣው እና በእንደዚህ አይነት እኔ በራሴ አስተያየት ይሄንን አስተያየት ነው የሰጠሁት ማለት ነው እንጂ ያው ልጅቷ በምክንያቱ እንደገና እዚህ ወጪ የሚወጣ አለ፣ ሳሙና አለ፣ ሻምቦ አለ፣ ስንት ነገር ማለት ነው። ያው የተበላ ሰው ቀላል አድርጎ ሊያየውም ይችላል እንጂ ያው እናንተም እንደሰማችሁት ነው እንደተነገራችሁት ነው እንጂ የፈለገ ነገር ቢሆን ጠለብ ሆና በ10 አመት 9 ሚሊዮን አሰራም አረብ ሀገር ማለት ነው። ጠለብ ሆና ውጪ ሆነው የሚሰሩት 2,000 ሊከፈላቸው አሁን 2,000 ሊከፈላቸው ይችላል፣ 3,000 ሊከፈላቸው ይችላል ሳውዲ አረቢያ ላይ ተዛው። እሱንም ቤት ኪራይ ይከፍላሉ፣ ስንት ነገር ወጪ ያወጣሉ። ቤት ኪራይ ይከፍላሉ፣ ምን ይከፍላሉ። ወደ ኢትዮጵያ ቢልኩ እንደው በአመት ውስጥ ከ500 ሺህ በላይ አይልኩም፣ እንዲሁ በቀላሉ ማለት ነው። በ2 አመት ውስጥ 1 ሚሊዮን ተሰሩ። ጎበዝ፣ እሱንም ጎበዝ ጀግና የሆነች ሴት ነች ይሄንን መስራት የምችለው ማለት ነው። ጎበዝ ጀግና የሆነች ሴት ነው መስራት የምችለው እንጂ ይሄንን እሷ እንዳለችው 9 ሚሊዮን አይሆንም። ልጁ ቤተሰብ አጥፍተዋል፣ እንዲህ ማድረጋቸው አጥፍተዋል፣ ትክክል አይደለም። ግን ይሄንን ሁሉ ብር አይመጣም። የኔ አስተያየት እዚህ ጋር አስተያየት የሰጠሁበት ይሄ ሁሉ ብር ሳውዲ ላይ ተሰርቶ ይሄ ሁሉ ብር አይመጣም። የፈለገ ነገር ቢሆን ማለት ነው፣ የፈለገ ነገር ቢሆን ይሄ ሁሉ ብር አይመጣም። ይሄ ሁሉ ብር ቢመጣማ ሰው ሁሉ እኮ ጌታ ነበረ። እኔ 14 አመት እንግዲህ መለስ ሳይሞት ነው የመጣሁት። 14 አመት መጥቼ እንግዲህ በአመት ሰው ሳያወጣ ወጪ አይኖርም። ሰው ቤተሰብ ሊኖረው ይችላል፣ ቤተሰብን ሊረዳ ይችላል። 1,000ም ሆነ 2,000ም ሆነ ካርድ አለ፣ ስንት ነገር የሚገዛለ። ይሄ ሁሉ ሳያወጡ እንዴት ሆነው? እኔ እንኳን ይሄን አመት ሙሉ ሰርቼ አይደለም 9 ሚሊዮን 1 ሚሊዮን አልሰራሁም። ይሄንን አመት ሙሉ ሰው ኢትዮጵያ አረብ ሀገር ሆኖ ብር የሚታፈስ ብር በደንብ የሚገኝ ነው የሚመስላቸው እንጂ ውሸት ነው። የፈለገ ነገር በአሁኑ ምንዛሬ ራሱ ማለት ነው የአንድ ወር ደሞዝ የሚመጣው በአመት 500 ሺህ ነው። 500 ሺህ ነው በሳውዲ ላይ ማለት ነው። በአሁኑ ምንዛሬ ራሱ በአመት 500 ሺህ ነው የሚሆነው። በአሁኑ ምንዛሬ የአመት በ2 አመት በአሁኑ ምንዛሬ 1 ሚሊዮን ይሰራል። በ2 አመት 4 አመት ተተቀመጡ በአሁኑ ምንዛሬ 2 ሚሊዮን 3 አመት ተተቀመጡ ለምን 6 አመት ተተቀመጡ ነው እንደዚህ 6 በአሁኑ ምንዛሬ ራሱ 6 አመት 7 አመት ቢቀመጡ 9 ሚሊዮን አይመጣም። 9 ሚሊዮን የፈለገ ነገር ቢሆን አይመጣም በሳውዲ አረቢያ ላይ ማለት ነው። እና በይሄንን
አስተያየቴ ይሄንን ይመስላል። ቪዲዮ የሚያሳዝን ቪዲዮ ነው። ያሳዝናል። አንጀት እንትን ይላል፣ ይሰብራል። ግን የዚህን ያህል እንትን አይልም። ከወንድም ከእናት ከቤተሰብ ሆነ ስትባይ ምንድን ነው የሚሰማሽ? ለማን ነው የምትኖሪው? በለፋች በደከመች 10 ዓመት እኮ ለሴት ልጅ ቀላል አይደለም እኮ። እንደ ሻማ ቀልጣ መውለድ የማይችሉ እኮ እህቶች አሉ።